በተወለደች እመቤታችን ድንግል ማርያም በተወለደች በ64 ዓመቷ በዘመነ ማቴዎስ ጥር 21 ጥር በገባ በ21 በዕለተ እሑድ አርፋለች። እመቤታችን ድንግል ማርያም በተወለደች በ64 ዓመቷ በዘመነ ማቴዎስ ጥር በገባ በ21 በዕለተ እሑድ አርፋለች። ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ ለምቀኝነት አያርፉምና ቀድሞ ያ ልጇ ሞት ተነሳ አረፉ እያለ ፍጥረቱን ሁሉ ሲያስት ዓለም ሁሉ ሲያስት ኖረ። ደግሞ ይህች ዛሬ ሞት ተነሳ አረፉ እያለች ዓለሙን ሁሉ ስታስት ልትኖር ነው። ንዑናው እያ በእሳት ኑ በእሳት እናቃጥላት ብለው ተሰብስበው ሄዱ። ታውፋንያ ሶፎንያስ ይለዋል። አልፎ የአልጋውን ሸንኮር ያዘ። ቅዱስ ገብርኤል ሁለቱን ልጆቹን በሰይፍ ቀጥቷቸዋል። ኋላ ቅዱስ ጴጥሮስ ጸልዮ አድኖታል። እንዲህ እያደረጉ አይደለም የማናምነው እንዳይሉ ሐዋርያት ጥለዋት ተበተኑ። መላእክት እሷን ከዮሐንስ ጋር አንበሩዋ ቀብረዋ ይላል። በገነት በዕፀ ሕይወት ስር አኑረዋታል። ዮሐንስ እሷን አይቶ መጥቶ ለሐዋርያት እመቤታችንስ በገነት በዕፀ ሕይወት ስር አለች አላቸው። ዮሐንስ አይቶ እኛስ ሳናይ እንደምን እንሆናለን ብለው ቀኖና እንግባ ብለው አሰቡ። ዕለቱን እንዳይገቡ የጌታ ጾም ሆነባቸው። ቀጥለውም እንዳይገቡ በዓለ ሀምሳ ሆነባቸው። ከዚያም በኋላ እንዳይገቡ የእነሱ ጾም ሆነባቸው። ነሐሴ በገባ በአንድ ሱባኤውን ጀምረው 2 ሱባኤ ከጾሙ በኋላ 3ኛውን ሱባኤ እንጀምራለን ሲሉ መልአኩ በዕለተ እሑድ ሥጋዋን አምጥቶ ሰጥቷቸዋል። በዕለተ እሑድ ዕለቱን ቀብረዋታል። በ3ኛው ቀን ማክሰኞ ተነስታለች። ከመትንሣኤ ወልዳ ያሰኘው ይህ ነው። መላእክት ኩናተ እሳት አስሪፍተ እሳት ይዘው ሲያሳርጓት ቶማስ ወደ ሀገረ ስብከቱ ሄዶ ነበርና በደመና ተጭኖ ሲመጣ በአየር በህዋው ተገናኙ። እመቤታችን ድንግል ማርያም ናትና ስገድላት አሉ። ወፈቀደ ይደቅ እምደመናሁ ይላል። ቀድሞ ልጅሽ ከትንሣኤው ለየን፣ ደግሞ አንቺም ከትንሣኤሽ ልትለይ ነው ብሎ ተመጻበጸ። ከደመናው ልውደቅ አለ። አይዞ ዛሬስ አንተ በልጠሃቸዋል፣ እነሱ ትንሣኤ እርገቴን አላየሁም። አሁንም ሄደህ ተነስታለች አድርጋለች ብለህ ንገራቸው አለችው። በምን ያምኑኛል አለ። እንካ ሰበኑን ብላ ሰበኑን መጽሐፈ ኪዳኑን ሰጠችው። ያን በውስጡ ይዞ በልብሱ ውስጥ ሰውሮ ይዞ ሄዶ እመቤታችን እንደምን ሆነች አላቸው። እሷማ ሙታ ቀበርናት አሉ። መቼ ሙታ መቼ ቀበራችኋል አላቸው። በጥር ሙታ በነሐሴ ቀበርናት አሉ። ሞት በጥር በነሐሴ መቃብር እኔም አላምን እንዲህ ያለውን ነገር አላቸው። ጴጥሮስ ተናዶ የአንተ ነገር ሁልጊዜ ጥርጥር፣ ቀድሞ የጌታን ትንሣኤ አላምን ብለህ እጅህን ከእሳት እንደገባ ጅማት አቆማተህ፣ ደግሞ ዛሬ መቼ አንተ ብቻ ተጠራጥረህ ትቀራለህ? ሌላውንም ታጠራጥራለህ እንጂ ብሎ ወነሳ ብሎ ይላል። መቆፈሪያውን ይዞ እየጎጣ ሄዶ መቃብሩ ቢከፍተው ባዶ ሆኖ አገኙ። ወደ ገጸ ጴጥሮስ ይላል ደንግጦ ቆመ። እሱ ግን የሚረታቸው ነውና ዝም ብሎ ይመለከታቸው ነበር። እኔማ አታምኑኝም ብዬ ነው እንጂ እመቤታችን ድንግል ማርያምስ ተነሳች አረገች። ይሄው ሰበኑ፣ ይሄው መጽሐፈ ኪዳኑ ብሎ አሳያቸው። አማን በአማን ብለው ተቀብለውታል። ሰበኑን ለበረከት ለ12 ከፍለውታል። ለ12 ተከፍለውታል። በዓመቱ ዮሐንስ ንጹሕ ክልኤተ ሰሙነ ብሏል። 2 ሳምንት ጾመዋል። ነሐሴ በገባ በ16 ጌታ እመቤታችን ድንግል ማርያምን ሥጋዋን ከሰማይ ከምድር ብቅ አድርጎ እንደ መንበር አድርጎ ቀድሶ አቁርቧቸዋል። ከዚህ በኋላ ተገለጭላቸው ብሏት ተገልጣላቸዋለች። ይህች ቀን የተነሳሁበት ቀን የተነሳሁባት ቀን ናትና
እንደ ልጄ ትንሣኤ ያድርጋችሁ አክብሯል። በዚች ቀን ሥጋውን ደሙን የተቀበለ ይከብራል ብላቸዋለች። ከዚህ በኋላ ተሰውራቸዋለች። እሱም ይዟት አድሯል። ይህ 64 ያለውስ እንደምን ነው ቢሉ ከእናት ከአባቷ ጋር 3 ዓመት ትኖራለች። በቤተ መቅደስ 12 ዓመት፣ በዮሴፍ ቤት 9 ወር፣ ከጌታ ጋር 33 ዓመት ከ3 ወር፣ በቤተ ዮሐንስ 15 ዓመት ትኖራለች። 64 ያለው ይህ ነው። ተስፋውንም ከዚህ ትነግረዋለህ ይናገራሉ። ተስፋውንም ከዚህ ይናገራሉ። የእመቤታችንን ውዳሴ የዕለቱን የሚደግም እንደሆነ የአባቱን ርስት ውርት ያስጠበቀ ሰውን ይመስላል። የሰባቱን ዕለታት የሚደግም እንደሆነ በርስት ላይ ርስት በጉልት ላይ ጉልት የሚጨመርለትን ሰው ይመስላል። ያ በርስት ላይ ርስት በጉልት ላይ ጉልት የሚጨመርለት የእመቤታችን የድንግል ማርያምን የሰባቱ ዕለታት ውዳሴ የሚደግም ሰውን በክብር ላይ ክብር፣ በመዓዛ ላይ መዓዛ፣ በጣዕም ላይ ጣዕም፣ በብርሃን ላይ ብርሃን ሲጨመርለት ይኖራልና የእመቤታችንን ውዳሴ ተምሮ የማይደግም ሰው ምንን ይመስላል ይሉ፣ ይህማ የተራበን ሰው ይመስላል። የተራበ ሰው ምግብ ይሰጡኛል ብሎ ምግብ ካለበት ሄዶ ሰደቃ ደፍተውበት እጣቢ አፍሰውበት ተመልሶ ሲሄድ ከአሁን አሁን ይጠሩኝ እያለ እየዞረ እያየ እሾህ እየወጋው እንቅፋት እየመታው በእሾህ በእንቅፋት ላይ እየወደቀ መከራ እየጸናበት የሚሄድ ሰውን ይመስላል። ያ እሾህ ከአሁን ይጠሩኝ እያለ እየዞረ ሲያይ እሾህ እየወጋው እንቅፋት እየመታው በድካም በመከራ ላይ መከራ እየጸናበት እንዲሄድ የእመቤታችንን ውዳሴ ተምሮ የማይደግም ሰው በገሃነም ወድቆ በመከራ ላይ መከራ ሲጨመርበት ይኖራልና። ስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው።